ጽዮን ታወጣች በኋላ ትንሽ ጊዜ ቢሆን ሌላ ሰው ልሷል ሌላ ሰው ልሷል በቃ እንዴት አድርጌ ልንገራቸው? ጥበብ አፍቃሪ ስራዋን የምትወድ በሰው ልታዝ በጣም መልካም ልጅ ነበር። የሰው ልጅ ብዙ ጊዜ የሚወራለት ከሞተ ወይም የሆነ ነገር የማይገኝ ከሆነ በኋላ በቃል ብዙ ማውራት አልችልም። ለጽዮን ትንሽ የገጠባቸው ሰው ካለች ሰርበላቸው። ከቂርቆስ ቪክትሪ ከቂርቆስ ቪክትሪ መጥተሽ መካኒሳ ከጥበብ ቤታችን ድንገት ስትቀሪ እጅግ አሳሰበን አስጨነቀን በጣም አንቺን ማጣታችን። ወንድም እህቶችሽ መጠየቅ ጀመሩ ጽዮን ምን ሆና ነው የመድረኳ ንግስት ያች ፍልቅልቃችን። ለካ ታመሽ ኖሯል ጥበብ አፍቃሪዋ ህልመኛዋ እህቴ። በአንድ ተሰባስበን መተን ስንጠይቅሽ ምን አገኘሽ ብለን ንገሪኝ በሞቴ ብለሽ መለስሽልን። አሁን ተሽሎኛል በቅርቡ እመጣለሁ ወደ ጥበብ ቤቴ። ፈጣሪ የጻፈው የእሱ ፍቃድ ሆነ ቃሉን ተፈጸመ። ናፍቀውኛል እንዳልሽ ቪክትሪ ሳትመጪ ከፊት ሞት ቀደ። አዘንኩኝ ሄቴ ነፍሴ ተጨነቀች አካላት የራደኝ። በአንድ በኩል ልቤ በፈጣሪ ስራ በጣም ተናደደ። ማን ምን ማድረግ ቢችል ሞት ፊቱን አዙሮ እጁን ከሰደ። አድዋ ባጭ አልፋ ሆነች ታሪክ ሰሪ። የእውነት ቃል የለኝም ከሁሉ አስበልጣ ጥበብን አፍቃሪ። በዚህ አልቆመችም ህዳሴ ባች ደርሳ ነገን ተሻጋሪ። ጽዩ አይደብርሽም እኛን ትተሽ ሄደሽ በአጸደ ገነት በዓል ስታከብሪ። ያለሽበት ድረስ መጥተናል በአንድ ላይ ይድረስሽ ሰላምታ ይድረስሽ። እህታችን ሲሆን እኛ እንወድሻለን ነፍስሽ ሰላም ትበል። ሲሆን በጣም ነው መወዳት ማለት ሞተች ሲባል ራሱ በጣም የደነገጥኩት። በጣም ነበር መወዳት። አብረን ነበር ግሩፕ ክልን ሰራ ያለን የሷን ሳይሆን እኛ የምናስበው እንዲሳካልን እያመማት ነበር የመጣችው። አሞኛል ቶሎ ቶሎ ምሳ ያለችን ነበር እና በጣም ነው መወዳት። ፈጣሪ ነፍሷን በገነት ነው ማለት ጽዮን ለኔ በጣም በቃ ዋላ ጥሩ ነገር እኔ ስለሰማራት አልችልም ማለት ነው። በቃ ጽዮን ለሁሉም ሰው የምታስብሽ ነች። ይሁን በቃ ማለት ጽዮን ማለት ምን ትበላችሁ? ሰው የለም ብላችሁ በምታስቡበት ሰዓት ማንም በማይደውልበት ሰዓት አለው ጎበዝ ጠንካራ የምትል አይነት ሴት ነው። በስራ ደግሞ ሁላችንም እናውቃታለን። ጽዮን ማለት ስራ እንኳን ምሳሌ ስታስብ የወደቀን ሰው አንስታ ልታሰራ ነው። ይህ ደግሞ ዳኒ ማለት አሁን ዳኒ ነው ማለት እስካሁን የነበረችው ጽዮን ዳኒ ነበረችው። ስራ ለሰራ ፈልጌ ራሱ የሆነ ሞራሊ ሲጠፋ አዲስ ተነስ አራደው ምናምን አሁን የጀመርኩት ስራ ካላችሁ አሟት ነበርና ከዛም በኋላ ደውዬ ደህና ነሽ እንዴት ነሽ ደህና ነኝ ከዛም በኋላ አዲስ ስራን አበላሸሁት አለ ስራን አበላሸሁት አለች። ኧረ አንቺ ተሻይ ቢታፋ ያሳምን ደግነው ነገር ግን ለእኛ ፍጠን ሲል ሁሉም ጨርሻለሁ ሰጥተዋል። እናንተ ሚኒስትራችሁ ወይም ሽጡና ለማምን ምናምን ሸጡት ማለት ማጋ ያስከፍላል ማለት ነው። ስለዚህ ሰው ዛሬ ሲናገር ሞትን የማያሰው ስለዚህ ሁላችንም አውርተን አንጨርሰውም። ጽ በጣም መልካም ሰው ናት። እንግዲህ እንደሰማችሁ ከሆነ ቪክቶሪዎች ናፈቁኝ ስትል ነበር። እንዳጋጣሚ እኔና አብድ ሄደን ነበር። ብታምኑ ባታምኑ እኛን ስታይ እግዚአብሔርን ልክ እንደ ተሻላት ነገር ነው የሆነችው።
በቃ እጇ አይንቀሳቀስም። እጇ ግን ያኔ እንደዚህ ተንቀሳቀሰ። እኔና አብዲን ስታይ በቃ እስከዚህ ምርጥ ልጅ ነበረች። ስለዚህ አውርተንም አንጠግብም፣ ግን ሁሌም በልባችን አለች። እሷ በጣም ጎበዝ ጸሐፊ ናት። እንደ እግዚአብሔር ፍቃድ ደግሞ የምትፈልገውን ነገር እኛም እንደ ቪክትሪ በእሷ ስም የሆነ ነገር እናደርጋለን ብለን እናስባለን። ለእሷ መታሰቢያ የሚሆን አሪፍ ስራዎችም እንሰራላታለን። ለቤተሰቦቿ ለመላው ቪክትሪ ተማሪዎች ደግሞ መጽናናቱን እመኛለሁ። ጽዬን በአካልም ብናጣትም ሁሌም ደግሞ ከኛ ጎን ናት አለች አሁንም እና እሷ የምትፈልገውን ደግሞ ለእናቷም አለንልሽ እንደማለት ምንም ነገር እንትን የሚል የለምና ሁሌም ከእናቷ ጎን እንቆይ። አመሰግናለሁ። አንጭል ተስፋ ሁሉን የሚታገስ ባለው የሚጸና እምነቱን የማይለቅ እሱ ነው ፍቅር ያለው ለዘውትር የማይቀምስ መብራሪያዎች አሉት። እነዛም 6 ናቸው። በዋነኝነት ምዕናብ ላይ በዋነኝነት የሚያገዘን ምዕናብ ነው እና ምዕናብ ካገዘ አሪፍ ለውጥ ይመጣል። እሺ፣ በጣም እናመሰግናለን። ሐውልት ነገር ሰራ ፈልጌ ሐውልት ነገር አረገላት። በጣም ደክመኛለች። ሁሉ የኔ አልፋለሁ አባ ያልተኛለ ብላ ይኸው እንደዚህ ሆና ቀረች። እና ያለኝ አቅም ምንም ቢሆን መሬቱም አገር ቤት ሄጄ ሽጬውም ቢሆን ሐውልቱን ሰራል ካላለ ያካትላል ሰጠው እና ቸግሩ በታክሲ እሷ ሳይኖራት በምሽቱ ሳለ በቃ እኔ በእግሬ እሄዳለሁ ብላ ይሰጣል ካለ ታኒ ኪዩን እንደምትጠጥብኝ አይልኝ ማርያምን እናት ነን። ፈረስ ጎን ማለት ግን የለውኝም። አያችሁ አይደል የሰው ለተንተ ስንዳክም ማንም አይኖር ከተገባችሁ ጠንካራ ስለሆነ ግን በሽነን ይሁን ለኔ ያጅበኛል። ለምን ጠንካራ ነኝ። ስታመም ስተኛስ ምንድን ልላችሁ ነው? በቃ ጽዮን ሄዳለች። ግን ሁሌም በጽዮን እጃችሁ ስራ ካለ ድርሰስሩ ስሟን እናንግስ። በቃ ማለት እቺ ልጅ ለመሳት ነበር ህልሟ። እናቷ ወስታለች። ምንድን ያለችው? ትወና ነበር የፈለግሽው ሌላ ምን ፈለግሽ አለች እናቷ ራሱ። ትወና ነው ፈልገው ህልሟ ለትወና ነበር መሞት ፈልገው። እንደዚህ አይነት ሁሉ እድለኛ ነው እግዚአብሔር እንደዚህ አይነት ሰው ማግኘታቸው። ለኪነ ጥበብ ሞት እንደዛ ነው መሆን ያለብን። እኛም ድርሰት ካለ እንስራው የሷን ድርሰት እንደዚህ አይነት ሞታችን ነው መርሳት ሰው ያለብን። እንዲሁም ስሟን ቢገል እንዳለች እንዲሁም በመካከላችን እንዳለች ጽይቁ አለች። ጽይቁች ከጎናችን እንበል። በምን በስራዎቿ በምን በስሟ ያገኘነ ከግዴታ እኮ ፌመስ መሆን የለባትም ማለት ለመግነን በጣም ትኩት በሰው ደግ ያላቀቸው ማሚቷን ራስማና ምን አይቻልም አጸደ ገነት ከደጋጎች ትንሽ ጊዜ ነው አዲስ የሚባል እንደሌሎች አትቆራም ማለት በጣም ትንትናት እኔ አብዛኞቹ ለምሳሌ ሲኖር ብዙ እንኳን አልመጣም ስራ ነበር በሚመጣበት ሰዓት እሷ በጣም ትሁት ሰው ናት። ንቃት የለባትም። ሁሉንም በኩል ለምታከል ነው እና ለእኔ እንዴት እንደሚገልጻት አላውቅም። በጣም ትሁትና ሰው አክባሪ ሰው ናት። እግዚአብሔር ነፍስሽን ከደጋጎቹ ከይስሐቅ አብርሃም ለሰው ታዝናለች። ማንንም ትንሽ ነገር አትለቅምና ነፍሷን እግዚአብሔር ባጸደ ገነት ያኑረው እንላለን። በጣም እንችላለን። ማለት የሚፈልገው ነገር አንድ ነገር ብቻ፣ ሁላችንም እያስከፋናት ትስቃለች። ማንም ቢያስከፋት ማለት ነው ሁሉንም ነገሯን በሳቅ ነው ማለት ነው። እና በቃ በጣም ትልቅ ዓላማ የነበራት ትልቅ ሰው ነች ብዬ ነው ነፍሷን በገነት ያኑረው ፈጣሪ ነው። አንዳንድ ነው አዝናም ቢሆን ተከፍታም ቢሆን ግን እናንተን ለማስደሰት ነው በሰዓት የሚደርስልኝ የሰፈር የለኝም ስላ ችግር የለውም እኔ በእግሬ እሄዳለሁ ሌላ ሰው እቀበላለሁ እያለች መሰለኝ። ግን ሆስፒታል አንድ ቀን ሄድኩትና የመድረክ ስራ እንሰራለን እንግዲህ ስላ የጻፍኩት ካለ አሁን ቀድሞ እንሰራለን እያለች ነበር።
አዳመኩት አላመንኩም። እንዴት ግን እግዚአብሔር ወደደው ነው የሚያስተውላ ነፍስሽን በገነት ያኑርልኝ። አንቺ በምትልከኝ ስላት ችግር የለውም እኔ እኛውን በታች በዚህኛው እሄዳለሁ ያኛውን ቀጣይ መንገድ ደግሞ በእግሬ እሄዳለሁ። አስቡት እንግዲህ ከመካኒሳ ሳሪስ ለመምጣት በጣም ብዙ ትራንስፖርት አለ እና ያ ሁሉ ነገር እንደዛ አውርተን ብዙ አላማ እንዳላት ነግረኝ ሌላው ይቅርና ሩጣ ሳጠቅም እንደዚህ መሆኑ በጣም ያሳዝናል። ግን እግዚአብሔር ይወደዱን ነው ነገር ሁላችንም እንዘገያለን እንጂ ወደ እሷ ነው የምንሄደው። ስለዚህ ሁላችንም እግዚአብሔር ያጽናናችሁ ማለት እወዳለሁ። ሲሆን እንግዲህ ነፍሷን ይማር። አመሰግናለሁ። ያው እኔ ማቃት ዘራ ነው አቃታለሁ ማለት አንድ ላይ ነበር የምንሰራው ማለት ስራዎችን ሲኖር የሚጽፈው ነገርም ሲኖር ደስታ የሚጽፍ ነገር እንዴት ነው ያስታውል አሪፍ ነው ምን ላድርገው ምን ላስተካክል ምናምን ያልስተውል ነበርና እኔ ደግሞ ያው በአቅሙ እቺን እንድታረግ ምክንያቱም ነገር በሙሉ ስለምን ይህ ነገር እንዲመስለዋል ይህ ነገር እንዲሆን በጣም ቆንጆ ቀን እንዲደፋሩት ነው በጣም ሽንት በቃ ማለት እሱ እንግዲህ እግዚአብሔር ተቀበለ ነገር እኛ ከእግዚአብሔር በታች እንጂ ከእግዚአብሔር በላይ ሳዳሙ ጥሩ ልጅ ስለነበረ የምትባለው ነገሮች የምትል ስለነበረ እግዚአብሔር ተቀበለ ወደዳትና ወሰዳታል። እኛ እኮ እዚህ ምድር ላይ እኮ ስንት ሴራ እየሰራን እኮ የምንኖር እኮ እኛ ሰዎች አለን አይደል? ይህ ፈጣሪ እኛ እንደመውሰድ እኛ በቂ አይደለም። እኛ ምን ሰዎች ስንት እግዚአብሔር ማለት ገና ምንም እንትን ያላል ምስኪን ይስጠል ይስጠል ስለዚህ እሷ እግዚአብሔር ማለት የምንችለው ነገር አይደል? ማለት ደግሞ እግዚአብሔር ስለዚህ ማናችንም ምንም ማውራት አንችልም ትላችሁ ባህሪዋ ተግባሯ የሚያሳየን ነገር ነው። እኛ ስንመጣ ቪክትሪ ውስጥ ሁለት አይነት ጸባይ ይዘን እንመጣለን። ቪክትሪ ሌላ ቦታ ሌላ ምናምን የምንሆነው ነገር አለ። ግን አንድ ባህሪ ነበራት ሁላችንም የምናውቀው ባህሪ ማለት ነው። በቃ ስለሷ ምንም ማውራት አንችልም፣ ምንም ነገር ማድረግ አንችልም። ግን እኔ አሁን ማለት የሚፈልገው ነገር በቃ በህይወት እያለች ብንወዳት፣ በህይወት እያለች ብናረግላት ነው። በህይወት እያለች በቃ ሲከፋት አብረናት ብንኖር እዚህ ጋር ዛሬ አይቆጨንም ነበር። ማንም ሰው በቃ ከኋላ ለምን ይሆናል? ሁሉም ነገር ለምን ከኋላ ይሆናል? እኔ እያለሁ እዚህ ጋር እያለሁ እዚህ ጋር ውደዱኝ። በቃ ከሞትኩ በኋላ ብታለቅሱልኝ ብንሰርጥ ብንነሳ ምንም የሚመጣ ነገር የለም። ዛሬ እዚህ ጋር ሁላችንም እያንጨረጨረን እየቆጨን ያለ ነው እያለች ለምን አላረም የሚለው ነገር እያለች በስነ ስርዓት አድርገንላት ቢሆን በስነ ስርዓት ተንከባክበናት ሄዳብን ቢሆን አይቆጨንም ነበር። አለማረጋችን ከኛም ጨምሮ ከቤተሰብም ጨምሮ ከጓደኛም ጨምሮ ሁሉም እየከፈለ አለማረጋችን ነው። እያለን በቃ ሁሉም ነገር እያለን ብናረገው በቃ እንዳይቆጨን ብናረግ ኖሮ ዛሬ እዚህ ጋር እንደዚህ አልሆንም ነበርና ይህን ነፍሷን በገነት ያኑርልን። ሲጀመር በቃ በገነት የምትኖር ሰው ናት። የምታረገው የምትሆነው ነገር ስለምናውቅ እሱ ከላይ ይጠብቃል። እኛ ሀጅ ነን፣ እሷ ትመጣም ካሁን በኋላ እኛን የምንሄደው እና ትጠብቀን፣ እሷ ትጸልይልን፣ እሷ ትንከባከበን ከላይ እንጂ እኛ ምንም አቅም የለን፣ ምንም የምናረገው ነገር የለም። ከእሷ በታች ነን። እሷ ናት ከኛ በላይ እዚህም እያለች እዛም እያለች ከኛ በላይ ነበረችና ቤተሰቦቿን ፈጣሪ ያጽናችሁ፣ እሷንም በመንግስተ ሰማያት ፈጣሪ ከጎን ያቁማል። እኔ ፊልም አውቃት ፊልም ገባ ነውና ዳይሬክተር መሆን ፈልጋለሁና ዳይሬክተር ላይ ነበር ያቺ ነው በቃ ብቻ ደስ ነበር። ዳይሬክተር ፈልጋለሁ ስለይ ነበር ካፍተ ተፈርጣራስ ከሷ ጋር ነበር እግዚአብሔር ቆን ማላበኩ ተብሳት በጌታው ያድሮ ያው ማላበኩ እና ሁላችንም ግርግር ስለማይቻል ሰዎች ይልቃል በተደጋጋሚ ያ ማለት ሁላችን ያስ ለመለስ ብቻ
እንመለስ ነበር። ከፍቅራችንም ማድረግ ከምንችለው አንፃር ከሕክምና አንፃር ቤተሰቦቿን በተቻላቸው መጠን አለርት ከፍተኛ ሆስፒታል ሕክምና ማሳከም ምንም እንዳልተደረገለት አናስ ይህ ማፋት እዛ ሕክምና ሲያደርግ ነበር። በጣም ያሳዝን ግን ሁላችን ልባችን እሳት የሆነብን በዚህ እድሜዋ እንዴት አሁን ግን ደግሞ የሕክምና ባለሙያዎች እስከ መጨረሻ ድረስ ሲጀመር መጨረሻ ላይ እንደውም ያደረጉት ሁላችንም ነው። ያ ማለት ምንድነው? ሰው በአቅሙ ልክ ሊያደርግ የሚችለውን ነገር ቤተሰቦቿ ሞክሮ አድርገዋል። ነፍስ መቀጠል የሚችለው ማን ነው? እግዚአብሔር ብቻ። እሺ መሽቶ ሲነጋ ሲደርስ ሸቶቱ መቅረት ማለት ታሞ አስታሞ 2-3 ቀን ህልሟን አለሟን ማወቅ ቀርቶ ወጥቶ መቅረት ነው። ከዚህ አንፃር እድለኛ ናት። እድለኛ ተቆጥተናል አይደል? በጣም ተናግረናል አይደል? ስራዎቿ ነው። እኔ በጣም እስካሁን ድረስ ይገረመኝ ትንሽ እንኳን ትንፋሽ ማግኘትና መናገር ስትችል ብትል መምጣት ፈልጋለሁ። እና ይሄ አናቆቻችን እየቻለ የምንቀርጸው ምልክት ነው። እየቻለ መምጣት እየቻለ አላማችን ማሳካት እየቻለ ለቤት የተቀመጥን ሰዎች በጣም ብዙ ምክንያት እንደረዱ ሰዎች ኦክሲጅን ተተክሎባት ብትል መምጣት ነው ፈልገው ትላለች። በዚህኛ ላወቅ ነው እኔም ያልተረዳሁት አለ ማለት ነው ምንማችን። ስለዚህ እኔ አሁን በቃ በግልጤ የ2018 ህዳሴ ባችን የጽዮን አባይነህ መታሰቢያ ባች ይሏል። የጽዮን አባይነህ መታሰቢያ ባች እዚህ ያለን ሰዎች እዛ የሚቀሩ ሰዎች በምርቃት ሰዓታችንን እሷ እናስባለን። 2018 ስናስብ ጽዮን እናስባለን። ከዛ በተረፈ ህልማችን ላይ አላማችን ላይ በመጠንከር ማሳካት እንድንችል ይሁን የኛ ነው መልእክት። ህይወት ምናስ አጭርናት አጭርናት። ቤተሰቦቿን ፈቃደኛ ነበሩ። ማንም ብትል የሚከለክላት የለም። አንዳንዶቻችሁ ቤተሰብም ስለሚከለክላችሁ ማለት ነው። ለዚህ ቤተሰብም ሰፖርቲቭ ነበር። ምንም ይላል በቀጃለ ለብቻ ነው ያደረገው። በቃ እኔ ደስታ ነው የሚችላው በዚህ ብቻ። እኔ ምን ዋስትና አለኝ? ወጥቼ ልክ ገብቼ እንዲህ ቆሜ ለመናገር አንዳንዶቻችሁ ግን ተቀማጡ ተዛንዛ ወጣችሁ ለመናገር እንኳን አትችሉም። የሆነ ሰዓት ነው አትችሉም ማንችል ስለዚህ ስንናገር ምንም ማለት አይደለም። ፍቃችንና በተነፍሰሽን ነው አይደለም ነው እቺ ለመናገር የተጠራጥ ሰዎች ሆነ ታተናገረን በጣም የሚገርም ምላስ ስላለን አይደለም የምንናገር። ስለዚህ እባካችሁ እዚህ ላለን ሰዎች መልእክታችን ነው ግድ ይላል። ከዚህ በለጠ መቼስ በሰው ከፍ ባለ ሰው ነው የምንማረው። በእርግጥ እንደ ሰው ድርጅታችንን በግለሰብ በጣም ብዙ ችግር ያለንበት ወቅት ነው የነበረባት። የሕክምና ክትትል ደግሞ በጣም ሲሪየስ ነው ይመስለኛል። እሷም አላወቀችም፣ በጊዜ አላወቀችም። እንዳላችሁት እናንተ የሰውን ችግር መረዳት እንጂ የሰውን ችግር ተናግራችሁ አንድ ቀን ጉንፋን አሞኛ ብላ ማታውቅ በጣም ሳይለንት የሆነች ናት። መድረክ ላይ ደግሞ ንግስት ድምጿ ማይሰማ ጎን ለጎን እንኳን ማታወራ መድረክ ላይ ስትሆን ግን ንግስት መድረክ የምታንቀጠቅጥ ናት። የምርቃት ስራችን ላይ በሁለቱም ስራዎችን ላይ በደንብ ተሰራ የነበረች እንዴት እናስብ ታባር ሰው ታሞ እንደሚነሳ ቃል ብዙዎቻችሁ አላልጣስ ታማችሁ ፈንታችኋል። ይባም የነገረችን ነበር። ከዛ አንጻር ሰው ታሞ ይነሳል እንደምን ካገኘ ይነሳል ነበር ይሄን ማሰብ በዚህ ልክ በዚህ ሁኔታ በፍጹም። ለዚህ ትንሽ ክፍተት በሰዎች የነበረውን ነገር ጽዮንን በማሰብ አባቷ ከቤታቸው ጋር ነው ለማስተካከል እኔ ብዙ አላውቅም። እኔ አንድ ቀን መልሽ እንኳን በስልክ መልሽ አግኝቼ ተረቀ የሞላል መልእክት ነገረኛ መልሽ ስደውል እንኳን አይገኝም አግኝቼ ተረቀ ግን በቃ ለምን ሰው ባረጋለ በቃ አልችልም ምናምን ማለት ነው። እዚህ ያለን ሰዎች ለዛት ሄደን ጠይቀናታት በጣም እግዚአብሔር ይስጣችሁ እዚህ ያለው ቤት በቀጣይ በብዙ የምንተሳሰርበት ጊዜ ነው ነገር ነው። እንደም ብንተሳሰር እንደም ብንደጋገፍ ምክንያቱም ህይወት አጭር ነው። ማንም ዋስትና የለውም። የራሱ ነፍቶ ይገባ ማንም ነው። ለሰማችሁ ማውጣት ሲወጥ እንደሻት ሰፈር አካባቢ ነው ሳይክል ሰው ቤቶ ምናምን ሳይክል አፍ ልጅ ዳረስ ሄዶ ሳይክል ቤቶ ታፈት ነው ሳይክል ምን ይባላል? ታቱ ነው አዲስ
በጣም በተደጋጋሚ ነገር በጣም ብዙ ነገር ከባድ ነው። እሷ ግን በተቻለ መጠን ሀሳቧን ተናግራለች፣ ፍቅራቸውን ተናግራለች። ስለዚህ እድል አግኝታለች ማለት ነው። በዚህኛ ደግሞ ያለን ሰዎች ነገ ከነገ ወዲያ መቼ እንደምንሄድ አናውቅም። የሰው ልጅ ስለሆነ ማለት ነው። ስለዚህ ባለን ጊዜ መጠቀም እንደምንችል ሁሉም የሰዎቿን ወንዝ እግዚአብሔር ያጽናና። በዚህ ተጽናኑ። ህይወቷ አለች ብላችሁ አስቡ። ለምን ስራዋ ሀሳቧ ሆኖ በዚህ ልትሄድ ሁሉ የራሱ ልጅ ስላደርገዋል እሷ ብኖር አድርገዋለሁ የምትለው ነገር እሷ ውጪ ላይ የምትመክር ማድረግ ይችላል። ስሟን ለመመለስ እንሞክራለን፣ ስሟን ለመትከል እንሞክራለን እንደ ድርጅታችን። ከዛ በተረፈ ለሁላችንም የምትሆነው እንመኛለሁ። እዚህ ታችን ነገር ላልቻላችሁ ለጥልዬ ከኔ ጋር ከሆናችሁ ከጎን የምትሆኑ ከሆነ ጽዮን በፊት ሳትታመም በፊት የነገረችኝ ሀሳብ ስራ ከጎን ከሆናችሁ ደራሲ ነን የምትሉ ሰዎች ከጎንና ስንጻፍና በስሙስ ቃደኛ ከሆነ ሁላችሁ ማለት ነው። እሷ ሄደች ብለን ስራውን መርሳት የለም። ሰው ወደ አምላኳ ነው። እግዚአብሔር እንግዲህ ተረጋግቶ ምን ያስፈልጋል። ስለዚህ ስራውን ሰርተን ደግሞ ስራውን ኦዲየንስ ወይም ደግሞ ሰው የሚያስደስት ስራ እስኪመስራ ብላ አዋርዳኝ በዚህ ጊዜ ላይ ሀሳቡን ነግራኛለሁ። ስለዚህ ያንን ሀሳብ ተጽፎ በራስን ተሰጥቷል ከሌላም ጻፍና በራሷ ስም በራሱ ሆነ ስራ ሰጥተና እኔ አሁን የምትታመም ራሱ እኮ አትመስለኝም ሲሆን ለምን ሁሌ ሳቋን ብቻ ነው የማየው። ችግሯን አትናገርም። እንደሱ ባናደርግ ቢያንስ ለቴዲ ምንም የሚያስፈራ ነገር የለው። ምንም እንደዚህ እኮ ላይፋችሁን ብትናገሩ እኮ እርስ በራሳችን ቤት ድረስ መተን እኮ የሆነ ነገር ብትደረግ ለኛም መልካም ነገር ነው፣ ለእርስ በራሳችንም ጥሩ ነገር ነው። ቴዲን አሁን ቅር ያለኝ ግሩፕ ላይ እንድትመልሰኝ ይፈልጋለሁ። ግሩፕ ላይ መልሰኝ። የሚፈጠረውን ነገር እያወቅኩ አይደለም። ከሰማሁ በኋላ ነው ጸጸት ውስጥ የምገባው። ምንም አላወቅኩም። አሁን የመሞቷን ራሱ ሰው ቤት ነበርኩኝ እንግድነት እንጂ እነሱ ቢያንስ እነሱ እንኳን አላቸው የቪክትሪ ግሩፕ አላቸው። እዛ ላይ ፖስት እንትን ተብሎ ቪክትሪ ለቅሰዋል እኮ ምናምን የእናንተ ትምህርት ቤት ሲባል ደነገጥኩኝ። እስከዚህ ድረስ ማለት ነው። ይሄ መሆን የለበትም። እርስ በራሳችን ካልተደጋገፍን ምንም የሚመጣልን ጉዳይ የለም። ከክፍለ ሀገር መጥቶ እዚህ ኖሮ እዚህ እየኖረ እየተማረ ትራንስፖርት አጥቶ በእግሩ እኔ ዛሬ ብሰጠውስ ኖሮኝ እኮ አይደለም። ቢያንስ አብረን በእግር መምጣት እኮ ራሱ እንችላለን። ፍቅር ነው። እርስ በራሳችን ቤተሰቦቻችን ግን ተረዳችሁኝ ሀሳቤን? ምን አይነት ላይፍ ነው የምንኖረው? ምን ላግዝሽ እችላለሁ? ምን ላግዝህ እችላለሁ? አንድ ታማሚ እኮ ችግሩ ነው ህመሙን ሲናገር ነው ዶክተር መድኃኒት ሊሰጠው የሚችለው። እኔ በበኩሌ ከጽዮን ጋር ብዙ ያወራሁት ነገሮች ነበሩ። አልተሳካልኝም ማለት ደግሞ እሷ የለችም ዛሬ አይቀጥልም ማለት አይደለም። እኔ ቃል እገባለሁ በጽዮን ስም በጽዮን ታሪክ ተከታታይ ድራማ ጽፋለሁ። ቃል እገባለሁ በራሴ ማለት ነው። በራሷ ታሪክ በራሷ ስም የእሷን ስም የሚያስጠራ ታሪክ እሰራለሁ። ምክንያቱም ያወራነው ነገር ስለነበረ ሁሌ ከጎን ያለች። ግን እባካችሁ የራሳችሁን ችግር ተናገሩ፣ እንናገር። እኔ የራሴን ችግሮች ልንገራችሁ፣ እናንተም ለኔ ንገሩ። ካልተናገርን ምንም አይደለም። በቃ ምንም አይነት እኛ አንድ ቤተሰብ ነን። የ2016 ተማሪዎች በጣም ነው የምናውቀው፣ በደንብ ነው የምንተዋወቀው። አንድ ማለት አውቂም ሳላውቅም ቪክትሪ ውስጥ ያስቀየምኳችሁ ሰዎች ካላችሁ ከቴዳም ጨምሮ መናገር የምትፈልጉት ነገር ካለ ብትነግሩኝም ችግር የለውም። ምን አጥፍቻለሁ? ምንም ነገር ቢሆን ባስቀይምም ምንም ብል ባላስቀይማችሁም ብትናደዱብኝም ያጠፋሁት እኔ ነኝና ሁላችሁንም በቪክትሪ ስም ይቅርታ። ቴዲን ነው ይቅርታ መጠየቅ የምፈልገው። ምክንያቱም ከቅርብ ጊዜ ወዲህ ነበር በውስጤ በጣም የምናደድብኝ፣ በጣም ማለት ነው። አንደኛ ከቪክትሪ ግሩፕ መውጣቴ በጣም አናደኝ ነበረ። አሁን መጣላታችሁን አሁን ነው የሰማሁት። ይሄንን አላውቅም።
ግን እኮ እኔ ከስራ ወጥቼ ነው እንጂ ቪክትሪ ርቄ አይደለም። እግዚአብሔርን እናት ልጇን እንደምትወድ አይነት ነው ለእናንተ ያለኝ ፍቅር ማለት ነው። ብታምኑም ባታምኑም በጣም ከልቤ ይኸው ማዕተቤ ምስክሬ ነው። በጣም ነው የምወዳችሁ። በጣም ነው ይኸው ብሌን ጓደኞቼ ቅርብ የሆኑ ሰዎች ያውቃሉ። በጣም ነው ለቪክትሪ በጣም ፍቅር ያለኝ ማለት ነው። ነገር ግን በጣም ተናድጄብኝ ነበር። ምክንያት ሊኖር ይችላል። ለእሱ ምክንያትን ሳልጠይቅ ስለተናደድኩ በጣም ይቅርታ። እሱን ይቅርታ ልጠይቅ እፈልጋለሁ። ሌሎቻችሁ ግን ሳላውቅም እያወቅኩም ቢሆን አላውቅም ብቻ ሰው የሆነ ነገር ሊናገር ይችላልና ይቅርታ አድርጉልኝ ለማለት ፈልጋለሁ። ከማጋ ነበረ ከቪክትሪ ተማሪዎች ከ2016 ከኛ ካሌብ ጋር በጣም ብዙ ወራቶችን ተኮራርፈን ነበረ። ከቪክትሪ ውጪ ነው ጥላችን የግል ነበረና ለቅሶ ላይ ባለፈው እያለቀስኩ ተንበርክኬ ነው አቅፌው ይቅርታ አልኩት። ጥፋት ግን የሱ ነበረ ጥፋቱ። ግን በቃ ጽዮንን ሰጣት በቃ ማጣው መሰለኝ። ገብታችኋል? ከዛ ጠራሁትኝና እሱ ራሱ ደነገጠ። ጠራሁትኝና ይቅርታ በጣም ብዙ ወራቶችን ስላኮረፍኩ በጣም ይቅርታ ብዬው አቅፌው ይቅርታ ጠየቅኩት። ምክንያቱ ለምንድነው? እንደዚህ ድንገት ነው። እኔንም ልታቆኝ ትችላላችሁ፣ እኔም እናንተም ማጣት ትችላለሁ። ስለዚህ ባንኮራረፍ እንደ ወንድም እንደ ታላቅ እንደ ታናሽ የሆነ ጥፋት እና ተፈራራ አንቺ እንደዚህ አይደረግም፣ ማንም እንደዚህ አይደረግም፣ ለወደፊት እንደዚህ ነው ብንባባል እንደ ቂም እንደ ባዳ ነገር ባናረገው እያስባለሁኝ። ይቅርታ እንግዲህ እኔ አሁን ፍሬ መውጣቷ መጣላታችሁን አሁን ነው የሰማሁት። ቴዲ እንደዚህ መሆን የለበትም። እኔ በሌላም ከጎናችሁ መቆም እችላለሁ፣ ቆይቼም ልመጣ እችላለሁ። ግን እንደዚህ ባዳ አታርጉኝ፣ አታውጡኝ፣ ከቪክትሪ ግሩፕ አታውጡኝ። መስማት አለብኝ እኔ ደስታንም ቢሆን ችግርንም ቢሆን እኔ ደስታችን ብቻ አይደለም ሁሉንም ነገር መስማት አለብኝ፣ እኔ ማወቅ አለብኝ። እንደ ድንገት መስማት የለብኝም፣ ምክንያቱም ጸጸት አልፈልግም። ዛሬ ላይ ማድረግ ያለብኝን ነገር ማድረግ አለብኝ። ከሞታችሁ በኋላ ላይ ኦር ከሆነ ነገር ከሆናችሁ በኋላ ላይ ማልቀስ ትርጉም የለውም፣ ምንም ትርጉም የለውም። ለራሴ ነው የማለቅሰው። ጸጸት ነው የሚያስለቅሰኝ። ተረዳችሁ? በአካል እያለን እንደዚህ ጎን ለጎን እያለን እየተሳሰብን የሚያስፈልገን ነገር እያደረጋችሁልኝ ራሱ በጣም ትልቅ ነገር ነው። ከምንም ነገር በላይ ነው አይዞሽ ማለት እና ሳላውቅም ያወቅኩኝ ካጠፋሁ በጣም ይቅርታ። በተለይ ብሌንም በጣም ምጮባት እና ስለምወድሽ ነው እና ትልቅ ደረጃ ስለምደርስ ታላቅነት ስለሚሰማኝ ነው። የሆነ የማይሆን ቦታ እንድትወጪ ስለምፈልግ ነው። ብዙ ነገሮችን በጣም ነው የሚቆዩት አንቺ ላይ ይቅርታ ላይ አባይን ትላችሁ ጥቃይን ትላችሁ ከዛሬ በጓደኝነት የሶስት ዓመት ቪክትሪ ነው እናንተ ነው የሰጣችሁ ከጎኔ ስለነበራችሁ እስካሁን ሳትሰላችሁ አባይን ትላችሁ ከዛሬ ከኔ ጋር ስለቆያችሁ በጣም አመሰግናለሁ። ያስከፋት ነገር ገንዘብ ለማለት እፈልጋለሁ። ስለዚህ ማንም ወጥቶ ይችላል ነፍሳን በደንብ ስለዚህ ማች ይላልቻለስ በጣም ሳቂታና ተጣጣ ደረጃ መጥራት ስለቻለች ሲሆን በጣም መልካም ነበር። እግዚአብሔር እኔ እስካሁን ግን በቃ ማመን ከብዶኛል። ማርያምን ሞት ሲባል በቃ በጣም ማመን ከብዶኛል። እኔ ሰማን ቀን በጣም መልካም ነኝ ነበር፣ በጣም ጥሩ ተጫዋች እንጂ በቃ በውስጡ ህመም ያለ እንኳን አይመስልም ነበር። በጣም እግዚአብሔርን
ምን እንደምላላቅ ማርያም እኔ እስካሁን ድረስ ማመን ከብዶኛል። ምትላቅ ደግንዳው ነገር ግን ለኛ ፍጠን ሲል ሁሉም ጨርሻለሁ ሰጥቷል። እናንተ ምን ትላላችሁ? ወይም ሽጡኝ አላችሁ። ለማምን ምናምን ሸጡት ማለት ማጋ ያስከፍላል ማለት ነው። ስለዚህ ሰው ዛሬ ሲናገር ሞትን የማያሳው